ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ጀምሩ። ምሳሌ ክፍል 170 ይዤ መጥቻለሁ። ቅድስትዬ እንኳን ደስ አለሽ። ቀጣይ ክፍል ትሞሸራለች። ሙሽራችን እና ኮንግራጁሌሽን ብለናል። እህት አለም ይገባሻል። አንቺ ጠንካራ ሴት ነሽ። ያው ጠንካርነትሽን ቃላት አይገልጽም። ለምሳሌ ከእናት በላይ ነሽ። ለብሩክም ደግሞ ከማንም በላይ ነሽ። እውነት ለመናገር ማህሌት የሱ ባለቤት ሆና ቦታ ላይ የተጫወተች የነበረችበት ጊዜ ራሷ ከማህሌት ምሳሌ ነኝ ብሩክንም የጠበቅሽ ልጅ ነሽ። አንቺ ማለት የቃላት አይገልጽም። ጀግና ሴት ነሽ። ይገባሻል። ኮንግራጁሌሽን ብዬሻለሁ እህቴ እና ፋሚሊዎቼ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ቤተሰብ ነው። የሚያሳዝነው ነገር ግን ማድብል ካሌብ ቲቪ ከሆነ በኋላ የሚያደርገው ነገር ደስ አላለኝም። በራሴ በኩል ያየሁት ነገር ነው። መድብልን እንዴት ገደላ ነው ነገረው። መድብል ጥሩ ሰው ነው ማለት ሳይሆን ማሞት አልነበረበትም። ያው ካሌብን ትዕዛዝ ካልፈጸመ ካሌብ ጋር ተቀባይነትን አያገኝም ማለት ነው። ለዛ ነው የገደለው። ገድያለሁ ብሎ ናግሯል። እሱ ደግሞ የካሌብ የተባለው ጨካኝ ጨለማ ውስጥ ተደብቆ የሚሰራ ሰውዬ ደግሞ ይሄ ማለት ይሄ ለመናገር ነው እንደደወልከው ብሎ እያሾፋ ነበረ እና የሰው ህይወት ከጠፋ በኋላ እንደ ዝንብ አድርጎ ነው የቆጠረ ማለት ነው። ፋሚሊ ይሄናል ሰው ህይወት የቀለለ ነው ማለት ነው ከሱ ጋር እና ሌላ ትዕዛዝ ሰጥተዋል። የቲትና መገኘት አለበት ብሏል። መቼም ቢሆን መድብል አሳልፎ ቲትናን አይሰጣትም። ቲትና መሞትም የለበትም። ከዛ ከዝና ከመለጠች በኋላ እሱ መድብል አሳልፎ ሰጣ ማለት መድብል አብዷል ማለት ነው። እና ደግሞ መድብል አሁኑ ሰዓት ደግሞ ከማህሌት ጋር ፍቅር ጀምረዋል እና በፍጹም መሆን የለበት ነገር ነው። ማህሌት ማለት ምን አይነት ሴት ጨካኝ ሴት እንደሆነች በደንብ እናውቃለን። እና መሆን የለበትም። ያው እሱ እንትን ብሏት ምናልባት ማህሌትም እያስመሰለች ነው። የተለወጠች ሰው ነው እያስመሰለች ነው። መድብልም ደግሞ እያስመሰላት ነው የቀረባት ብዬ ነው የሚያስበው። በፍጹም ከሷ ጋር ፍቅር ግንኙነት ጀምራለሁ ያላስብም። አዲሱ ፍቅረኛ ተዋወቁ ብሎ ይዞ ሲመጣ ሁሉም ደንግጦ ነው የቀሩ ማለት ነው። እና ደግሞ ቀጣይ ክፍል ሰርግ ራሱ እስቲ እናያለን። ሰርግ ራሱ እንትን የሚያደርጉ አይመስለኝም። በዚህ እንደደንግጠዋል እና አራዲ ተቃይረዋል ማለት ነው መድብል እና ውዶቼ በጣም ነው የሚያሳዝነው። እናላችኋለሁ። ሞገስና ሉላ ደግሞ ዝና ሞተዋል ኦሬዲ። እነሱን የሚያሳድድ ሰው የላቸውም። በደስታ ህይወታችሁን ይጀምራሉ። እና ውዶችዬ እንዴት አያችሁ እናንተ ክፍል 70 ምሳሌ ክፍል 70 እንዴት አያችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። እነ ፋሚሊዎቼ የመድብል ነገር ያው በጣም ነው የሚያሳዝነው ማለት ነው። በፊት የነበረው ህይወት እንዳይመለስ ያው ብሩክ ፍርሃት እሱ ነው። ከካሌብ ጋር በፊት እንዲሰራ አይፈልግም። በኑ ሰዓት ደግሞ መድብል ሌላ ሰው ሆኖ ለሰው ብሎ ራሱን እንደሚለው ማለት ነውና እሱ ደግሞ ቤተሰቦቹን አደጋ እንዳይገባ ብሎ ሙሉ በሙሉ ራሱን እንትን ብሎ ገብቶበታል። ግን ደግሞ መድብል ምንም መሆን የለበትም። ጀግና ሰው ምንም መሆን የለበትም። ጀግንነቱ የታወቀ ነውና ሶ ጋይስ መድብል ከማህሌትም ጋር ምናልባት እነሱ የቀረቡበትን እንትን ነው። በእርግጥ ለሁለት ሆኖ እንትን ለማለት የሚሆን ይችላል። እስከ መጨረሻ ማህሌት ተቀይራ ከሆነ በጣም ደስ ይላል። ከመድብል ጎን ሆና ካሌብን እንትን ብሎ ከሆነ የሚያጋለጡ ከሆነ ለህግ አሳልፎ የሚሰጡ ከሆነ ደስ ይላል። በአሁኑ ሰዓት ደግሞ ህግም የለም። ህግ ቢኖር ኢትዮጵያ እንደዚህ አይሆንም። በእርግጥ ህግም እንደሌላ ነው። እነሱ አሁን ህግ አሳልፈን ከሰጠን እዛ ያለው የራሱ ሰው ነው እና ነው የምንጎዳ፣ ቤተሰቦቻችን ነው የሚጎዳ በሚል ነው
በሲስተም እንትን እያረጉ እየበቀሉ አለ እና ፋሚሊ መድብል አሳልፎ ላይክ መስጣት አለበት ባይነኝ እና ከዚህ በላይ ዋጋ መክፈል የለበትም እና ውዶችዬ አሰባችሁ እስቲ እናንተም የናንተ የተሰማችሁን ኮሜንት ላይ አስቀምጡልኝ። እስከ ዛሬ መድብል ያው ጥሩ ነገር እየሰራ ነው የመጣው እሱ ወደ ምሳሌ ድራማ ከገባ በኋላ ጥሩ ነገር እየሰራ እስከዛ ደርሷል። አሁን ግን ደግሞ ግዴታ እኔ ቤተሰቦች ችግር ውስጥ እንዳይገባ እኔ ብቻውን እችላለሁ ብቻዬ እወጣለሁ ብሎ ነው የገባ። ለብሩክም አላማከረም ለምጉስም ለሁሉም ራሱ እንትን ብሎ ነው የገባው ማለት ነው። ራሱን አሳልፎ ሰጥቶ ነው የገባው እና ይሄ ጨለማ ተደብቆ የሚሰራ ካሌብ ተብዮ እና እሱ የሰው ህይወት መጥፋት ማለት ለሱ ምንም አይደለም ምንም መስሎ ነው መታየው ማለት ነው። ገስ እንደዛ አይነት ሰው አገራችን ላይ አለ ማለት በጣም ካለው በጣም ነው የሚከብደው ደግሞ የለም ማለትም ይከብዳል። በርግጥ እነሱ በድራማ መልክ አድርጎ እያሳዩ ነው እያስተምሩ ነው ማለት ነው። በጣም የሚከብድና በጣም የሚያሳዝን ነገር ነው እና ፈጣሪ ሀገራችን ይባርኮ ይጠብቀው እና ሰው እንደዛ አይነት ጭካኔ ግን ጥሩ አይደለም። ሺህ አመት አንኖርም በምድር ላይ ያለንበት ጊዜ መልካም ነገር ሰርተን ለሰው ደግ ሆነን አሁን ምሳሌ እና ብሩክ ቤት የሚገባ ሰው ሁሉ እንትን ይላል። አሁን ለምሳሌ የቤት አጋዥ ሆና ገብታ በፍቅር እነሱ ቤት ተሸንፋ ነበረች። ሰው እንደዚህ በፍቅር የሚያሸንፈውን ሰው አለ። አንዳንዶቹ ደግሞ ጥሩ ሰው ነው የሚገባውን መጥፎ አድርጎ ይቀይራል ማለት ነው። በቻለንበት አቅም ጥሩ ሰው መሆን አሪፍ ነው። ደኛ በምድር ላይ ያለን ጥሩ ነገር ምንሰራ ስራዎች ዋጋ ይከፍለናል በሰማይ ቤትም ዋጋ ይኖራል ማለት ነው። ሰው ጥሩ ነገር እንስራ ማለት ነው። አሁን እነሱ በድራማ መልክ አድርገው ለኛ ትምህርት ነው። በእርግጥ ትምህርት የሌላ ነገር ይዞ አይመጡም። ትምህርት ያለው ነገር ነው ይዞ የሚመጡ እና በጣም የተማርኩበት ድራማ ነው የምሳሌ ድራማ ማለት ነው። እና በጣም ነው የሚያሳዝነው መድብል መሆን የሌለበት ሆኗል። መግባት የሌለበት ጣጣ ውስጥ ገብቷል። አሁን መድብል ምን ይባላል ጋይሶቼ ምን ይባላል? አሁን እሱን እንደዚህ ጠበቀ ነው ሌላ ነው እሱ አሁን እየሆነ ያለው ነገር ሌላ ነውና መድብላችን ወደ ራሱ ተመለስ እንደ በፊቱም ጠንካራ ሆና ተገለጥ ማለት ነው። ብራዘር ደዛ አይደለም አንተ እንደዛ ግን ማለት የለበክም እና ትትናን መቼም አሳልፎ አይሰጥም። አሳልፎ እንደማይሰጥ እርግጠኛ ሆኜ ነው የምናገረው ማለት መጀመሪያ የሚያስመለጣ እሱ ነው። ከዝና አሁን ደግሞ አሳልፎ መሰጣበት ምክንያት አይኖርም። እየሻወደ ምናልባት እንትን ያጋታል ብዬ ተስፋ አደርጋለሁ። ግን ከዚች መሀሌት ጋር የጀመረው ነገርም ምንም አዲሱ ፍቅረኛ ናት ብሎ ነው ጭራሽ ይዞ የመጣ። ይሄ ገራማኝ ነገር ነው ጋይሶች ገርሞኝ እናንተም እስቲ ምን ተሰማችሁ? ምን ነገር አልገረማችሁም? ውዶቼም ብቻም ከዚሽ ጋር እንደዚህ ሆኗል ብላችሁ ማንም አትገምቱ። ከመሀሌት ጋር ፍቅር ይጀምራል ማለት አይጥና ድመት እንዴት ነው ፍቅር የሚጀምረው? እና በሚሎቼ ጠንካራ መድብላችን ወደ ራስ ተመለስ። ካንተ ብዙ ነገር ተምረናል እና ወደፊትም ብዙ ነገር ካንተ መማር እንፈልጋለን እላለሁ ውዶችዬ። ላላችኋለሁ እናንተ የተሰማችሁልን ኮሜንት ላይ አስቀምጡ። ሀሳብ አስተያየታችሁ አስቀምጡልኝ ውዶችዬ እላችኋለሁ። ራሱን መስከስ ይፈልግ እኔ ተጨማሪ ወጪ እንዳይዋጣ ፈልጌ ነው። እኔ ምለው መድብል ግን እየተሄደውም ዛሬ ቆየ ምንድነው? ደውዬለት በሰርጉ ጉዳይ እየተሯሯጥኩ ነው ብሎኝ ነበር። እንዴ ምንድነው የሚያሯሯጠው? ሁሉም ነገር አልቆ የለ እንዴ? እኔ ግን የመድብል ነገር ምንም እየጣመኝ አይደለም። ምን እያስበ እንደሆነ ላሱ አላውቅም። እንደ ሀሳብ ግን ይሄንን ነገር እስከ ሰርጉ ብንተውስ? በዛሬው ቀን ምን እንደሚፈጠር አውቀን ነው የምንተው። ትናንት ማታ በስልኩ የሆነ የድምጽ ቅጂ እየሰማ ደርሼበት ነበር። የምን የድምጽ ቅጂ? በደንብ አልሰማሁም አላውቅም። ግን ሲመስለኝ ካሌብ ላይ የሆነ መረጃ እየሰበሰበ ያለ ይመስለኛል። የምን መረጃ ነው የሚሰበሰበው? አላውቅም። ግን ብቻ ራሱን የሆነ ትልቅ አደጋ ውስጥ እየከተተ ያለ ይመስለኛል። ጠበቃው እንዳለው
ይህንን ነገር ከሰርጉ በኋላ ብናወራው ሳይሻል ይቀራል። መድብል በጣም ጠንካራ ሰው አይደለም። እቺ ትንሿን ነገር ይቅርና ሞትን ፊት ለፊት ተጋፍጦ እንኳን ያመለጠ ያሸነፈው ሰው። በቃ ሞገስ ያለው ትክክል ነው። መድብል በዚህ ጉዳይ ላይ እንደዚህ ስንጨነቅ ቢያይን ምንም ደስ አይለውም። ስለዚህ ሙሉ በሙሉ ትኩረታችንን ሰርጉ ላይ ብናደርግ ይሻላል። ፋሚሊዎቼ መልካም ቆይታ መልካም ጊዜ ሆነላችሁ።